እንዴ አልተኛሽም እንዴ? ምን ትሰሪያለሽ በዚህ ሰዓት? የሶሻል ሳይንስ አስተማሪያችን የማህበራዊ ሚዲያ ጥቅምና ጉዳቱን ጻፉ ብለን እሱን እየሰራው ነው። ጋዜጠኛ በስንቱ ያንተ ሐሳብ በዚህ ጉዳይ ላይ ምንድነው? ወል እንግዲህ ጽሁፍ ጠቃሚ ነገር ነው። ይሄ ምንም አያጠያይቅም። ጽሁፍ የብዙ ሙያዎች መሰረት ነው። ያው እንደሚታወቀው ደግሞ ጋዜጠኝነትና ደራሲነት ተመጋጋቢ ሙያዎች ናቸው። እኔ ያልኩ ሶሻል ሚዲያ ይጠቅማል ወይስ ይጎዳል የሚለው ነው። እሱ ላይ እንኳን ብዙ አይደለም፣ ግን የሚጠቅም ይመስለኛል። ሰው ያቀራርባል አይደለም? ግን እንደው ከስራ መሰረቱ እንየው ካል አንድ የቴክኖሎጂ ውጤት ነው። ስለዚህ ጥቅሙን የሚክደው ኋላ ቀር ሰው ብቻ ነው። እኔን የማይገባኝ የፍሪጅ ጥቅም ብቻ። አሁን ውሃ በዚህ ሰዓት እንዲመቀዝቀዝ አለበት? ፍሪጅም እኮ አንድ የቴክኖሎጂ ውጤት ነው። በቃ ከፍሪጅ ውጪ ሌሎች የቴክኖሎጂ ውጤቶች ጠቃሚ ናቸው ብለሽ ጻፊ። ባልጠጣውስ ቢቀር እንዴ የለበስከው ቲሸርት ከኋላ ምን ሆኖ ነው? ስተኩስ ስልክ ጠራና ላዩ ላይ ረስቸው ነው። ያን ያህል ያስታውቃል እንዴ? እኔ እኮ ትንሽ መስሎኝ ነበር። በቃ ያንተን ሐሳብ ቴክኖሎጂ ይጠቅማል በሚለው ይዤዋለሁ። እንትን ከፍሪጅና ከካውያ ውጪ ሌሎች የቴክኖሎጂ ውጤቶች ጠቃሚ ናቸው ብለሽ ጻፊ።